በመከታተል እንዴት እንደምናዘጋጅ በቀላሉ አሳያቸዋለሁ ማለት ነው። እንግዲህ በቤት ውስጥ የምታዘጋጁት በቀላሉ ነው ማለት ነው። እንግዲህ እንደምታዩት እዚህ ጋር ለጣይፍ የሚያስፈልጉኝ ግብአቶች በዚህ መልኩ ይዣቸው ቀርብ ያለው ማለት ነው ውዶችዬ። እንግዲህ እንደምታዩት መጀመሪያ ላይ አጅናውን ነው የምናዘጋጀው ማለት ነው። የአጣይፉን አጅና ማለት ነው። እንግዲህ ሙሉ ግብአቶችን ነው የቀረብኩት። እዚህ ጅብና አለኝ፣ እዚህ ጋር ደግሞ ጆዝ አለኝ፣ ዱቄት፣ ስሚድ፣ ሀሊብ ፓውደር፣ ክም ፓውደር፣ ስኳር እና ደግሞ እዚህ ጋር ከርቦናት ሶዳ አለኝ ማለት ነው። እንግዲህ በቀላሉ አጣይፍ አጅናውን ለማዘጋጀት የሚያስፈልጉን ግብአቶች እነዚህ ናቸው ማለት ነው። ቤታችሁ ውስጥ ያሉ በቀላሉ የምታገኟቸው ሁልጊዜም ቤት ውስጥ የሚኖሩ ናቸው ማለት ነው ግብአቶቹ። እንግዲህ በቀላሉ ነው የአጣይፍ አጅና የምናዘጋጀው ማለት ነው። ያው ብዙ ጊዜ ከውጭ ሲገዛ ትንሽ እንትን ይላል የመድረቅ ባህሪ ምናምን ነገር ስለሚኖረው ስትጠቀልሉት በኋላ ላይ የመፈርፈት ምናምን ነገር ታገኛላችሁ ማለት ነው። ያ ከሚሆንባችሁ ግን በቀላሉ ቤት ውስጥ እናዘጋጃለን። እንግዲህ እዚህ ጋር 2 ብርጭቆ ዱቄት ነው የተጠቀምኩት ማለት ነው። ዱቄት ኳይቲ። ከዛ እንደምታዩት እዚህ ጋር ደግሞ ግማሽ ብርጭቆ ስሚድ ጨመርኩ ማለት ነው። ከዛ እዚህ ጋር 2 ማንኪያ ሀሊብ ፓውደር በዚህ መልኩ እናስገባለን። ቀጣይ ደግሞ እዚህ ጋር ስኳር 2 ማንኪያ ስኳር ተጠቅሜያለሁ እኔ እንደምታዩት ማለት ነው። ከዛ ምንድናለን እዚህ ጋር ቢካም ፓውደር በሻይ ማንኪያ 1 ማንኪያ ቢካም ፓውደር ትጠቀማላችሁ ማለት ነው። እንግዲህ እነዚህ ይመስላሉ ማለት ነው። ያንን በቀላሉ እንደዚህ እንቀላቅለዋለን ማለት ነው። ደረቁን በኬክ መምቻው ነው መምታት ያለባችሁ ማለት ነው። በኬክ መምቻው ኬክ ክሬም በምንሰራበት የኬክ ክሬም ማለት ነው። በማሽኑ በሱ በደንብ ብትመቱት የበለጠ አሪፍ ይሆንላችኋል ማለት ነው። እንግዲህ እዚህ ጋር ለብ ያለ ውሃ ነው የተጠቀምኩት። 2 ብርጭቆ ውሃ ለብ ያለ ውሃ ጨምሬያለሁ ማለት ነው። ከዛ ምንድነው የምናደርገው 2 ብርጭቆ ከጨመርን በኋላ እያየን እንጨምራለን ውሃ ማለት ነው ውዶች። እኔ አሁን 3 ብርጭቆ ውሃ ነው የተጠቀምኩት ለዛሬው ማለት ነው። እናንተም እንግዲህ እያያችሁ መጠቀም አለባችሁ ማለት ነው። ምክንያቱም አንዳንዱ ዱቄት ውሃ አያነሳም፣ አንዳንዱ ዱቄት ደግሞ ውሃ ያነሳል። ስለዚህ ውሃ የሚያነሳው ዱቄት ከሆነ ያው ውሃ ጨምር ታደርጋላችሁ ማለት ነው። የማያነሳውም ከሆነ ደግሞ 3 ብርጭቆ ውሃ በቂ ነው ማለት ነው። ዱቄቱን በለካችሁበት ብርጭቆ ነው ውሃውንም የምትለኩት ጋይስ። እንግዲህ እንደምታዩት እዚህ ጋር በኬክ መምቻውን እንደዚህ በደንብ አድርገን እንመታዋለን ማለት ነው። እንዳይጓጉል የጓጎለ ምናምን እንዳይኖረው በደንብ መመታት ይፈልጋል ማለት ነው። በመጀመሪያ ላይ ቀስ አድርገን ነው የምንመታው። ማሽኑን ኃይል አንጨምርም። ከዛ እየቀጠልን ስንሄድ ደግሞ ኃይሉን ከ1 ወደ 2 እንዲሁም ወደ 3 ደረጃ እያደረግን እየጨመርን ኃይሉን እንሄዳለን ማለት ነው። እንግዲህ በምታዩት መልኩ እንደዚህ በማሽኑ በደንብ መምታት አለብን ማለት ነው። መታ ነው ጨረስን። እንግዲህ ቅጥነቱን እንደምታዩት በዚህ መልኩ ነው ማለት ነው። አያችሁት? በዚህ መልኩ ሆኗል ማለት ነው። እንግዲህ አሁን እንግዲህ ምንድነው የምናደርገው? እንሸፍነውና ለ10 ደቂቃ እናስቀምጠዋለን ማለት ነው። በተቅሊፋ ቀለብኩት እንደዚህ ለ10 ደቂቃ ያህል እንተዋለን ማለት ነው። በምታዩት መልኩ ከ10 ደቂቃ በኋላ ተመልሰን እንመጣለን። እንግዲህ እንደምታዩት ነው ማለት ነው። በደረጃ አድርጋችሁ ሸፈን ታደርጉትና ሙቀት እንዲስብ አድርጋችሁ ማለት ነው። አሁን ክረምት ስለሆነ ያው ታውቁታላችሁ አየሩ ቀዝቃዛ ነው። ከዛ በኋላ ተመልሰን መጣን ከ10 ደቂቃ በኋላ ይህንን ይመስላል የምታዩት ማለት ነው። ከዛ እዚህ ጋር ምንድን ነው የጨመርኩት እኔ ከርቦናት ሶዳ ነው ውዶቼ። ከርቦናት ሶዳ የምንጠቀመው ለመሰላችሁ ሰሚዱን እንትን እንዲያደርግልን ነው። ገባችሁ? ሰሚዱ ያው ጠንከር ስለሚል ሰሚዱን ቶሎ እንዲልም ስለሚያደርግ ነው ከርቦናት ሶዳ የምንጠቀመው ማለት ነው። ሰሚዱ ያው ታውቃላችሁ እንደ ጤፍ ነገር ስለሆነ የከርቦናት ሶዳውን ስንጠቀም ምን ያደርገዋል? ቶሎ እንዲማማ ይረዳዋል ማለት ነው። ለዛ ነው ከርቦናት ሶዳ የምንጠቀመው ማለት ነው። እንግዲህ እንደምታዩት በዚህ መልኩ ኩፍ እያለ ነው ያለው ማለት ነው። ብዙም ኮፍ ማለት የለበትም። ያው ትንሽ ብቻ እረፍት እንዲወስድ ያክል ብቻ ነው የምንተው ለ10 ደቂቃ ያህል ማለት ነው። ከዛ በኋላ እንግዲህ ቅጥነቱንም እንደምታዩት በዚህ መልኩ ነው አቀጣጠኑ።
ያያችሁት እንደዚህ ነው ማለት ልክ እንደ እንጀራ ሊጥ የእንጀራ ሊጥ ትንሽ ቀጠን ይላል። ይሄ ደግሞ ትንሽ ወፈር ልክ እንደዛ ማለት ነው። ያው መልኩም እንጀራ ነው የሚመስለው ወይዘው ሲጋገሩት ማለት ነው። ከማነሱ ውጭ ማለት ነው። እና በዚህ መልኩ አዘጋጀን። እንግዲህ እዚህ ጋ ኦፕናችንን ከፍተናል። ታዋችንን አድርገን እየጋለልን ነው ማለት ነው። ከዛ በኋላ እንግዲህ እንደዚህ እያደረግን ወደ መጋገሩ ነው የምንሄደው እና አገጋገሩም ትንሽ ቀላል ነው፣ ግን ያው መቆሙ ትንሽ ይከብዳል እንጂ ማለት ነው። ብዙ ስትሰሩ ያቆማችሁ ስለሆነ ታውቃላችሁ። ረመዳን ስራ ከባድ ነው ውዶችዬ። እና እንግዲህ በዚህ መልኩ እንደዚህ ፈሰስ እያደረግን እናበስለዋለን ማለት ነው። እንደምታዩት ነው። ያው እንግዲህ መጀመሪያ ነው ይሄ ማለት ነው። ታዋው እስከሚግል ድረስ ምናምን ነገር ትንሽ ሲግል እየጋለ ሲሄድ መካከለኛ ማድረግ አለባችሁ። ለምን እሳቱ በደንብ እሳት ከጨመራችሁበት ከታች ይጠቁርባችኋል። ታውቃላችሁ፣ ግልብልብ ይላል ማለት ነው። እሱ እንዳይግለበለብን ምንድነው የምናደርገው? እሳቱን ቀንሰን ኦፕናችንን መጨረሻ ደረጃ ላይ አድርገን በቃስ እያለ እንዲበስል በራሱ ጊዜ ነው የምናደርገው ማለት ነው። እንግዲህ እንደምታዩት በዚህ መልኩ እንደ እንጀራ ነው ሸክሉ ወይም መልኩ እንጀራን ይመስላል ማለት ነው። እንግዲህ እንደዚህ እያደረግን ያው አንዳንዷን ስለሆነ የምንሰራው ረጅም ጊዜ ትቆማላችሁ ማለት ነው። ያው እንግዲህ አድካሚ ስራ ነው፣ ግን ያው ምንም አማራጭ የለም ውዶቼ። እና እንግዲህ ያው የረመዳን ስራ የታወቀ ነው። አንዱን ስትሉት ይመሻል እንደው ተገትረን ፈጣሪ ትዕግስቱን ይስጠን። እና እንግዲህ እንደምታዩት ነው ማለት ነው። ያው የመጀመሪያ ጊዜ ስለሆነ በደንብ አልጋለም። እንጠብቃለን ማለት ነው። የጥፍት እስከሚል ሊጡ እስከሚጠፋ ድረስ እንጠብቅና ከዛም በኋላ እናነሳዋለን ማለት ነው። እና እንግዲህ አገጋገሩ በዚህ መልኩ ነው የሚጋገረው ማለት ነው። አያችሁት? አሁን በዚህ መልኩ ሆነ ማለት ነው። እንደምታዩት ነው ማለት ነው። በቃ እንደዚህ እያደረግን ከታች ሶፍት ላይ ማድረግ አለብን ማለት ነው። ሙቀት ስለሆነ እንትን እንዳይልባችሁ ከታች ሶፍት አድርጋችሁ ሶፍቱ ላይ ነው ማድረግ ያለባችሁ ማለት ነው። እኔ የጠንካራውን ሶፍት ነው የተጠቀምኩት ውዶች፣ እንዳትረሱ ይሄን ማለት ነው። ምክንያቱም የመጣበቅ ነገር ስለሚኖረው እንዳይጣበቅባችሁ ማለት ነው። እንግዲህ እንደዚህ እያደረግን መጋገራችንን እንደቀጠልን ውዶችዬ፣ በዚህ መልኩ እያደረግን እየቆየ ሲሄድ እያማረ ይሄዳል ማለት ነው። የበለጠ ያው እሳቱም እየተዋሃደ ስለሚመጣ ማለት ነው። ታዋችንም ስለሚግል መጠነኛ ስለሚሆን ማለት ነው። በራሱ ጊዜ እንደዚህ የሆነ መጣል እያማረ ይሄዳል ማለት ነው፣ ልክ እንደ እንጀራ። እና እንግዲህ እንደምታዩት በዚህ መልኩ እንደዚህ እያደረግን ጋገርን ማለት ነው። በምታዩት መልኩ አያችሁት? ያምራል አይደል? እንጀራ ይመስላል። እና እንግዲህ እንደዚህ ጋግረን ጨረስን። አያችሁት? ቄጡን በዚህ መልኩ ነው የሆነው ማለት ነው። እሳቱን ከጨመርነው ስለሚያርብን ግዴታ መጠነኛ አድርገን በዚህ መልኩ አድርገን ጋግረን ጨርሰናል ማለት ነው። አጣይፋችን አጅናችን እንግዲህ ይህንን ይመስላል። በጣም ቆንጆ ነው፣ አሪፍ ነው። ትወዱታላችሁ ብዬ አስባለሁ ማለት ነው። እንግዲህ ባፉ እንደዚህ የደፋሁት እንዳይደርቅ ነው ወዶችዬ። እሺ ይደርቃልና እስከምጋግሩ ክፍት መሆን የለበትም፣ ወዲያው መሸፈን አለበት ማለት ነው። ምክንያቱም በኋላ ስታጣብቁት እንዲጣበቅላችሁ ግዴታ በዚህ መልኩ መሆን አለበት ማለት ነው። ቶሎ መሸፈን አለባቸው። እኔ ከላይ ሶፍት ሸፍኘዋለሁ ማለት ነው። እንግዲህ እንደምታዩት እዚህ ጋር ጆዛችንን ቀጥቅጨው በዚህ ሰበር አድርጌ እንደዚህ አድርጌዋለሁ። ትንሽዬ ስኳርና ቅርፋ ጨምሬበታለሁ ጆዙ ላይ ማለት ነው። እንግዲህ ጅብናችንንም በዚህ መልኩ ፈርፍት አድርገነዋል ማለት ነው። አድቅቄዋለሁ ማለት ነው። የሆነ ሰበር አድርጌ እንደዚህ እንዲሆን አድርገዋለሁ ማለት ነው። ከዛ መጀመሪያ ላይ አሁን ጅብኑን እንጠቀልላለን ማለት ነው። ለምን አጅነው ቢያልቅብኝ እንኳ ጆዙ ችግር የለም አይበላሽም። ጅብኑ ግን ስለሚበላሽ መጀመሪያ ጅብኑን እንደዚህ መሀሉ ላይ እንደዚህ እያደረግን እንደዚህ እንጠቀልላለን ውዶች። ያው ካሜራ ለመቅረጽ ስለማይመቸኝ ነው ተጠቀልልም አላሳያችሁ ሁሉንም ነገር ማለት ነው። ያው በአንድ እጅ ካሜራ ይዤ በአንድ እጅ እየቀረጽኩ ስለሆነ የምሰራው፣ ይሄ ደግሞ ያው በሁለት እጅ ስለሆነ የሚጠቀለለው ለዛ ነው። እና እንግዲህ እንደምታዩት አጣይፋችን በዚህ መልኩ
እንደዚህ በጅብኑ እንደዚህ ጠቀለል ነው ማለት ነው። ከዛ እንግዲህ ጅብናችን በዚህ መልኩ እያደረግን ጠቀለልና ፍሪዘር ውስጥ እናስገባዋለን፣ በረዶ ውስጥ ማለት ነው። ከዛ በኋላ ምንድነው የምናደርገው እንዲደርቅ ይሆናል ማለት ነው። ልክ እንደ ሳምቡሳ ፍሪዘር ስታስገቡት ይደርቃል ማለት ነው። እንደዚህ እየጠቀለልኩ እንግዲህ ወደ ፍሪዘር እያስገባውን ነው ማለት ነው። ለምን እኔ ለአንድ ቀን ብቻ ሳይሆን ይሄን የምሰራው ቢያንስ ለአንድ ሳምንት ይበቃኛል ማለት ነው። እንደዚህ አድርገን አንዴ ሰርተን ቢያንስ ለ5 ቀን እንደዚሁ ለ1 ሳምንት ውስጥ የሚበቃችሁን ያህል እንደዚህ አድርጋችሁ ፍሬዘር አስቀምጣችሁ እንዳሳቡሳ ልክ እንትን ሲደርስ አውጥታችሁ መጥበስ ብቻ ነው። ልክ እንዳሳቡሳ ነው የምጠብሱት ማለት ነው ውዶችዬ። እንግዲህ አጣይፋችን ይሄንን ይመስላል። በዚህ መልኩ ጠቀለለን ማለት ነው። ጅብናችንንም ጆዙንም በዚህ መልኩ እንደዚህ አሳምረን ጥቅለላ